እድሜሽ ስንት ነው? እድሜሽ ስንት ነው? ምን አባሽ አገባሽ? የወር ገቢ ስንት ነው? የወር ገቢ ስንት ነው? ገብርኤል ተዋናይ ባትሆን ስራ ምን ሊሆን ይችላል? እመቤቴን የመርካቶ ልጅ ነኝ። ጸዴ ነጋዴ ነበር ሞኑ። ተዋናይ ባትሆኝ ኖሮ ስራሽ ምን ይሆን ነበር? ነጋዴ። ሰላም ውድ የቻናሌ ቤተሰቦች እንደምናችሁ፣ ዛሬም በአዲስ ቪዲዮ ከች ብያለሁ። በዛሬ ቪዲዮአችን ደግሞ ኪያ ቲዩብ የአፍላ ፍቅሮችን የወር ገቢ የእያንዳንዳቸውን እያወጣጣቻቸው ነበርና እስቲ የአፍላ ፍቅሮች በወር ምን ያገኛሉ የሚለውን በዛሬ ቪዲዮ እናያለን። ለዚህ ቻናል አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ላይክ ይደረግ። ወደ ቪዲዮ። ሰላም እንዴት ናችሁ የኔ ቆንጆ ፋሚሊዎች? ዛሬ ደግሞ በሌላ ቪዲዮ መተናል እና ዛሬ አፍላ ፍቅሮችን የምጠይቃቸው ጥያቄ የመጀመሪያ ጥያቄ ተዋናይ ወይ ደግሞ ቲክቶከር ባትሆኑ መጨረሻችሁ ወይ ስራችሁ ምን ይሆን ነበር ነው። ሁለተኛው ጥያቄ ደግሞ ሴቶችን እድሜያቸውን ወንዶችን ደግሞ የወር ገቢያቸውን እንጠይቃቸዋለን ማለት ነው። አብራችሁን ቆዩ። ኦኬ ሴቶቹ ገቢያቸው ዳጊ እንዴት ነህ? እግዚአብሔር ይክበር ይመስገን። እንዴት ነሽ? ዳጊ ነው እንጂ አሉልሽ በእናትሽ እንዴት ነህ እናት? እግዚአብሔር ይመስገን። ዳግም ቀላል ሰው እንዳይመስላችሁ ነገራችን ላይ በጣም ቀላል እግዚአብሔር ነው። እሺ ያው ቲክቶክ ላይ ያን ያህል አይደለም። 75 ፎሎወር አለ። እባካችሁ ፎሎ እያደረጋችሁ ፎሎ አድርጉት። እሺ ዋት 75000 ፎሎወር ነው ያን ያህል ነው? ወይኔ በራሴ አፈርኩት እላለሁ። የኔም ፎሎ እኔ ምን ልባል ነው? ስለዚህ እኔ አልጀመርክም ነው የምባለው ማለት ነው። እሱ ያን ያህል አይደለም ከተባለ በ75000 እኔ ቲክቶክ የለህም ቲክቶክ አካውንት የለህም ነው የምባለው ማለት ነው። በዚህ ፎሎወር እንቀጥል እስቲ። እና ተዋናይ ባትሆን ስራ ምን ሊሆን ይችላል? እመቤቴን የመርካቶ ልጅ ነኝ። ጸዴ ነጋዴ ነበር ሞኑ። የሀብትዬ ልጅ ነኝ፣ የፒያሳ ልጅ ነኝ እና በቃ ጸዴ ነጋዴ ነበር። ማርያም ምን ነጋዴ ሰው ነበር? ኮንፊደንስ ራሱ ማለት ምን ነግዳለሁ እኔ እንደዛ ነገር አላወራም። እሺ የማይኳ ጥራ ግን አይመስልኝም ወይ አሁን ወደ ሙያው መጣ። ሌትስ ጎ ወይ የወር ገቢ ስንት ነው? ኧረ የወር ገቢ እመቤቴን ታገባ ይሆናል። ምን ችግር አለ? በጣም ብዙ ገቢ ያለው ማለት ነው። እግዚአብሔር ይመስገን። የወር ገቢ አለመናገር ትችላለህ፣ ግን አለመናገር ውስጥ የሚመጣ ሌላ መዘዝ አለ። አይ አልናገርም። የመጣ ይምጣ። ኦኬ የሆነ ቪዲዮ እንሰራለን ማለት መቼ ይሁን መቼ አይታወቅም፣ ግን በሆነ ሰዓት የሆነ ቪዲዮ እንሰራለን፣ የዩቲዩብ ቪዲዮ። ያን ሰዓት መጠቀም ያለብንን ተጠቅመን ሂሳቡን ሙሉ ትዘጋዋለህ። ይመቸኛል እመቤቴ፣ ግን ጥቅሜ ምንድነው የማገኘው? ምንም ጥቅም የለም። ይሄ ቅጣት ነው። ገቢህን ሳልተናገርክ ቅጣት ነው። አረ ገቢ እናገራለሁ። ደሞዜ ነው ገቢ። ደሞዝ ስንት ነው? እግዚአብሔር ይመስገን እንደየ ሁኔታው ይለያያል። አሁን ለምሳሌ እኔ ጥበብን በጣም ነው የምወዳት። ጥበብ ልጅቷ ነው እኮ። ግን የወር ደሞዜ እግዚአብሔር ያውቃል። ማርያም ብቻ በቃ ጋዋቹን አዘጋለሁ። ግን አስተያየት አድርጊልኝ። አንቺ ኩሪፍቶስ ልሽ ዘጋለቲ ነው ልብሽን ነው መዘግይሽ። በቃ ሰብስክራይብ አድርጉ በላችሁ እንጨርሰዋል። ቦቦ ቲዩብ የኔን ቲዩብ መጀመሪያ ሰብስክራይብ አድርጉ። ቅድሚያ ለራሴ ቅድሚያ ለራሴ ቦቦ ቲዩብን ሰብስክራይብ አድርጉ መጀመሪያ። ሁለተኛ ደግሞ ማለት ነው የሷን ቲዩብ ሰብስክራይብ አድርጉ። ስንት ሺህ ሰብስክራይበር አለ? 17000 ምናምን አለ። 17000 አልፋለች። አሁን 20 ከገባች ኩሪፍቶስ ነው 19000 ገባች። እና እስኪ ማርያም ሰምታችኋል? ያው ሰብስክራይብ አድርገናል። እንግዲህ ነው ከእናንተ የሚጠበቀው 3000 ሰብስክራይብ ነው። ስለዚህ ሰብስክራይብ እያደረጋችሁ ሱዬ እንዴት ነሽ? አለሁልሽ። አለሁልሽ። ጀመራት ደግሞ እንት ከፍ ያለ ነገር ላይ ቆማ ነው እንዲህ ራሱ በዚህ አጫጭር ሰዎች አጫጭር ሰዎች ሲያደርጋቸው እኔ እቺ ላይ በዚህ መጠን ከበለጥኳት እኔ አጭር አይደለም። አንቺ ወዴት አጭር ሞዲና አቅንተ እሺ ሁለቱም አጭር ናቸው። አርሱ የሆነ ጥያቄ ልጠይቅሽ ነበረ። እዚህ አሁን ላይ ቲክቶከር
ወይም ደግሞ ተዋናይ ባትሆኚ ኖሮ ስራሽ ምን ይሆን ነበር? ነጋዴ። ሁሉም ነጋዴ ናቸው። አይ ሚን አምናቹ ወይ ትልቅ ልብስ ቤት ወይ ሂማኔር ቤት ብቻ ቢዝነስ ላይ የምገባ ይመስላል። አሁንስ ግን መጨረሻችሁ ዲያውና ቲክቶከር ወይ ሂማኔር አይደል? አሽላሽሽት ማርያምን ግዴታ ነው መመለስ። ተሟዝዛችሁ እድሜሽን ካልተናገርሽ የምትቀጭ ቅጣት ይኖራል። ቅጣቱን ብንሰማው ይሻላል። ቅጣቱን ንገሪኝና ከዛ እሺ እድሜሽን ካልተናገርሽ ቀጣይ የምንሰራው ቪዲዮ ይኖራልና እዛ ቪዲዮ ላይ ይሄንን ጋብዥኝ ስልሽ ያልኩሽ ነገር ትጋብዥኛለሽ። 19 ዓመቴ ነው። የሆነ 19 ዓመቴ ነው። ብር 19 ዓመቷ ነው ገና። ኖርማሊ ትመስላለች። ያን ያህል ሃይም አልገምታትም፣ ግን 19 አነሳ አላነሰም? ጋይስ እንቀጥላ። በነገራችን ላይ ብር መጥፎ ነው እና በቃ እርሱ ያንሰገናል። ሰብስክራይበር ጉባኤ። እሺ ጋይስ የኪያን ቻናል ሁላችሁም ሰብስክራይብ አድርጉላት። በቃ እሺ የሆነ ጥያቄ ልጠይቅህ ነበረ። እሺ ያብስራ። እሺ ማይኳን ብታስተካክል ግን ጥሩ ነበር። እዚህ ሚዲያ ላይ ማለት ነው ቲክቶከር ወይ ደግሞ ተዋናይ ባትሆን ኑሮ ስራ ምን ይሆን ነበር? እኔ ሙዚቀኛ ነበር። ሙዚቀኛ ነበር እንዴ? ኦኬ። ድምጽ አለ? ዘይ ሙዚቃ ሳይሆን ወይ ኮምፖዘር ነው ሆኖ ወይ ደግሞ ኢንስትሩመንት ነው። እሺ ዮርዲ በወር ምን ያህል ገቢ ታገኛለህ? እኔም አላውቀውም። እንደፈቀደው ይሞላል ኪሴ። እንደፈቀደው ይሞላል። ቋሚ በወር ገቢ የለህም? ቋሚ ከፍ ይላል። ግን እስኪ እንዲሁ ስገምት ከፍም ዝቅም ካለው መካከለኛ። አራቴ አሁን ብናገር ማለት ነው ብዙ የሰራሁበትን ጊዜ ከተናገርኩኝ ማዘር ይሄ ሁሉ እየሰራ የት እያጠፋው ነው ትለኛለች። ዝቅ ካለ ደግሞ ሌላ ስራ ላይ ኦኬ። እና ይሄንን መልስ ማትመልስልኝ ከሆነ ቅጣት አለ። ባላንስ ነው አጠቃላይ። ቀጣይ የምንሰራው ቪዲዮ እንዳለ ተነጋግረን ከማርክ ከእናንተ ከነ ሄቨን ጋር ተሰብስበን አዎ እሺ እንሰራለን። እሺ እና ያ ቪዲዮ ላይ የሆነ ነገር የሆነ ቦታ እንወስዳችኋለን። ፈሉ እንዳትለኝ ያ ሳቡን እናንተ ትዘጉታላችሁ። እውነትሽን ብቻ ውድ ቦታ ነው እንጂ ለእናንተ ማለት ነው አታንስም። ሰምታችኋል። በቀጣይ ቪዲዮ ምን አለ መሰለሽ ተማሪ ነኝ ጥናት አለ የተመዘገበ ሰምታችኋል። ቀጣይ ቪዲዮ ያው ቅጣቱን የሚቀጣበት ይሆናል ማለት ነው። ዮርዲ ሰብስክራይብ አድርጉ በል። ግን እውነት አሁን የሚያገኘውን ብር የተናገረ ሰው ያው ይኖር ማለት ይኖር ቪዲዮ ደህና የጠራውን ንገሪኝ። ልበደረው ነው ቪዲዮ ነው ልበደረው ነው። የኪያን ቲዩብ ሰብስክራይብ እያደረጋችሁ ከዚህ በኋላ እኔ ሄቨን ምናምን ቦኬ ሰብሰብ ብለን ጸዴ ቦታዎች እየሄድን ቪዲዮ እንሰራላችሁ። እናችሁ ሃይ እንደናችሁ ሰብስክራይብ አድርጉ። በኪያ ቲዩብ መጥቼላችኋለሁ። ሰላም ቃል እንዴት ነሽ? ደስ በማርያም ሰብስክራይብ አድርጉ። ያው እንደሚታወቀው ቃል ማን ነው ሰሞኑን ጥፍር ቤት ከፍታለች ምናምንና ያው ወደ ንግዱ ዓለም ተቀላቅላለች እና ቃል ሰብስክራይብ አድርጉ። ቲክቶክ ላይ ማን ነው እኮ አለምጆ ይሄ ነው እንዴ? ጫማ ላይ ዝም በይ እና እግዚአብሔር ይስጥልን እና ቃልዬ ባንካሪ ማቀጥበት አንተ ከመሬት ጋር አይ ጊዜ እሺ ቃል ተዋናይ ባትሆኚ ምን ትሆኚ ነበር? ከንግድ ውጭ ከንግድ ውጭ ሁሉም ነገር እንደሚሆን ታውቃለች። ሰው ተዋናይ ባለው እንጂ ምንድን ነው የምታስጨንቂኝ? እኔ ሁሉም ግን ነገር ነበር የሚፈልገው ማለት አልነበረም። ተዋናይ ባለው ነው ባይሳካልኝ ትወና
ያው እንደ እግዚአብሔር ፍቃዱ ነው። አሁን ተሳካኝ። እውነት ለመናገር እንደዛ አስቤ አላውቅም። ከልጅነቴ ጀምሮ ተዋናይ መሆን ነበር የምፈልገው። ህልሜ ነበረ። በቃ በጣም ጎበዝ፣ ለሌሎች አርአያ መሆን የምትችል ጎበዝ ተዋናይ የመሆን ህልም ነበረኝ። ከዛ እግዚአብሔር ፈቅዶ በትንሹ ተሳክቶልኛል። ከዛ ውጭ ግን እንደዚህ ቢሆን ብዬ አስቤ አላውቅም። ከጎን ደግሞ እንደዚህ ንግድ ነው የመስራት ፍላጎት የነበረኝ። እሱ ተሳክቷል። ባይሆን ብዬ እግዚአብሔር ይመስገን። እሺ ቃልዬ እድሜሽ ስንት ነው? መንገድ ላይ ነው። እሺ ቃል እድሜሽ ስንት ነው? ምን አባሽ አገባሽ? እንደዚህ ነው የሚሉት፣ ግን እኔ እንደዛ አይደለም። ግን ደግሞ አልናገርም። አንቺ እኮ ታውቂዋለሽ፣ ለእነሱ ለማሳወቅ ብለሽ ነው። አዎ እንዴ ልንገራችሁ ይላችሁ። እኔ የምነግራችሁ ግን እድሜን አይደለም፣ እራሳችሁ እንድትደርሱበት ነው። የተፈተንኩት 2016 ነው ኢንትራንስ ማለት ነው። ከዛ ቢድረሱበት እድሜሽን በስነስርዓት የመናገር ሀሳብ ከሌለሽ የሆነ ሀሳብ አለኝ እኔ። ሌላ መዘዝ ይመጣብሻል ነው ወይቱ ገባሽ? እድሜሽን ካልተናገርሽ አብሮት የሚመጣ የሆነ እስቲ 2016 ኢንትራንስ የተፈተነ ሰው አሁን ስንት ዓመቱ ነው? 2016 ኢንትራንስ ማለት 18 ዓመት ነው በስርዓቱ ተማሪዎች ማለት ነው አይደል? ኢንትራንስ 18 መሰለኝ የሚደረሰው ነው 18 ሰው 2018 ላይ ሲደመር 2 20 ዓመቴ ነው እያለች ነው። አራውንድ 20 19ም ሊሆን ይችላል። ከ19 እስከ 21 ነኝ ብቻ እያለች ነው። ቦምባስቲ ሳይታይ ይሄ ነገር እንዲህ ትሆናለች። የሆነ ቀን ደግሞ መያዛቸው አይቀርም። እንቀጥል እና እሱን ተባባቱ የምን መዘዝ እድሜሽን የማትናገሪ ከሆነ የሆነ ቦታ እንሄዳለን። እኔ እና አንቺ እበላለሁ፣ እጠጣለሁ፣ ሂሳቡን ዘግተሽ ትወጣለሽ። የስ ምን ሄደህ ነገርሽ ይናገር ነገር አሁን የት የሚለው እንግዲህ የት ምን ሄደ እሱ ምን ደረንገት ነው የምንሄደው? በቃ እንሄዳለን። አንቺና ደግሞ ለመሄድ ግን እናንተ ድረሱበት እንዴ! ምንድነው ቃል በሀሳቡ ተስማምታለችና በቃ የታባሽ ልትወስጂኛል? እሱን አብረን እናያለን። ብዙ ጋባዥ እያፈራው ነው። ደናለሁ ልጅ እግዚአብሔር ይመስገን። ወስ የሆነ ጥያቄ ልጠይቅ ነው። እሺ ይቻላል። ተዋናይ ባትሆን ኖሮ ምን ትሆን ነበር? ነጋዴ እንዳትላንተ ተዋናይ ባልሆን 2 ስራዎች መሰራ ይመስለኛል። አንደኛው ነጋዴ ነበር፣ ሌላኛው ደግሞ ማርሻል አርቲስት ሆን ነበር። በዚሁ አጋጣሚ 11 ዓመት 12 ዓመት አካባቢ ቴኳንዶ ሰርቻለሁና የማሰልጠን ፍቃድ አለ። እሺ ልጠይቀው እንደ ቀጣዩ ጥያቄ እንዳይቆልፈኝ ነው ልተው። እግዚአብሔር ከኔ ጋር ይሁን። እንግዲህ እሺ የወር ገቢ ስንት ነው? የወር ገቢ ስንት ነው? እንደዚህ ነው ሌሎች የሚጠየቁት። የወር ገቢ ቆልፋ በቃ ይበቃኛል፣ ቢያንስ ይበቃል ማለት ይበቃኛል። ለኔ አሁን ላይ ባለውበት ለኔ በቂ ነው። ያን ያህል እንኳን መጥራት አያስፈልግም። ኖ በቃ ይበቃል። አይበቃም አይደለም የምልህ። የወር ገቢ ስንት ነው? ይሄ ነው። እንትኑን እንግለጽ። እንትኑ ከዚህ ነው ወይስ ኤግዛክት እንትኑ? እሱ ነው በቃ። ወይ ኤግዛክት እንትኑ እንኳን አይታወቅም። ይችላል አንዳንዴ ሊጨምር ይችላል። ይሄን ሲጨምር ያዚህም ሲጨምር ምናምን ሊጨምር ምናምን ሊቀንስ ይችላል። ግን ዩቲዩብ አንድ ገበያ ትንሹ አንሰማም። ለመጀመሪያ ጊዜ እስካሁን ጠይቀናል። ሴቱም እድሜውን አልተናገረም፣ ወንዱም የወር ገቢውን አልተናገረም። አክባሪ ነኝ። ሁሉም ማስመሰያ ናቸው። አገኛለሁ። እሺ የኪዩን የዩቲዩብ ቻናል ሰብስክራይብ አድርጉላት። ስንት ደረሰው? አሁን 17 ሺህ። በደንብ ገፋ እያደረግን ሰብስክራይብ እያደረጋችሁ ይመቻችሁ። በቆንጆ ስራዎች ደግሞ ትመጣለች። ሰብስክራይብ ሰላም ኪዩ፣ እንዴት ነሽ? እሺ ኦቦ እርሶስ እንዳገኘ ያያ አክተር ባትሆን ኑሮ ምን ትሆን ነበር? ካሜራ በቃ ግን አክተር ሆኖ ነበር። ለዛ ታስብ ነበር። አታውቂም? ምን ቪዲዮ አልቀረጽኩሽም? ይቀርጸኛል ግን ለመላክ ያስለምነኝ ነበር። ጀግና ካሜራማን ነበር። ዛሬ ነው ያለው። እሺ ያያ የወር ገቢ ስንት ነው?
አላውቀውም። አላውቀውም። በልገረኛ ነው ወርገኝ ስንት አላውቀውም። ማለት አላውቀውም ወይ ደግሞ ማናጀር ጀመረ ና ቪዲዮ ተከራም ወይ ማናጀር ለጠይቀው ምንድን ነው እቺ ግን ኤርፓዷ የሁሉም ናት። አላውቀውም። እሺ የወር ገቢህን ማትናገር ከሆነ ለኦዲየንስ ማታሳውቅ ከሆነ ምን እናደርጋለን መሰለህ? እኔ ደስ ያለኝ ቦታ ሆኜ የፈለኩትን ነገር ተጠቅሜ ሂሳቡን ዝጋላለሁ። ችግር የለም። ምን ይተይደው ሀብታም ነገር አይደል? እንደዛ አይደለም ሲጀመር ወዝሮ ሀብታም ሀብታም አውቃ እኔ ነገር አልፈልግም። ተቆርጫለሁ አይደል? ግን ስምጥራን ሰው ነው። ችግር የለም። ምን ይተይደው እሺ ያያ ሰብስክራይበር ስንት ደረሰ ሰብስክራይበር? 17,000 ኧረ እንጠጋጋ እንጂ ከፍ እንበል። ወደ 100 እኛ ነው ሰብስክራይብ እያደረጋችሁ ሰብስክራይብ አድርጋችሁ የሚላችሁ ወዳችኋለሁ። አጂ የኔን ዩቲዩብ እዚህ ጋር እሺ ይሄንን ሰብስክራይብ አድርጉ። እሺ እስከ ያለ እግዚአብሔር ይመስገን። አብሽ የሆነ ጥያቄ ልጠይቅህ። እሺ ምንድን ነው ተዋናይ ባትሆን ወይ ደግሞ ቲክቶከር ባትሆን ምን ትሆን ነበር? አስመጭና ከፋው ድሮ ምን ነበር ማስባች ጠፋብኝ። ምንድን ነው ተዋናይ ከመሆኔ በፊት ነው ብቻ የሆነ ቢዝነስ ውስጥ አስመጭና ከፋው መሆን ፈልግ ነበር። ኦኬ እሺ አቡሽ መቼ ነው ግን ልጅ ምናምን ነገር ያወጣ? ኧረ ተይ ይቅር። አሁን ያው ትንሽ አድርጌ ብናገር ዋሽ ከፍ አድርጌ ብናገር ዋሽ ስለሆነ ማከረኛ ስለሆነ ኦኬ አለመናገር ትችላለህ። ግን ሳትናገር ስትቀር ደግሞ ሌላ የሚመጣ ከሱ ጋር ቅጣት አለና እሱን የምትቀበል ከሆነ ኢትዮጵያ ይኖራል። እሺ ቅጣቱ ምንድን ነው? ቅጣቱ የሆነ ቦታ እወስድሃለሁ፣ የፈለኩትን እጠቀማለሁ፣ ወጪውን ትሸፍናለህ። ለምን ገቢና አልናገርም ብዬ? እሺ ደሃ ነኝ ግን ገቢና አልናገርም። ስለዚህ ትሸፍናለህ ማለት ነው። ወጪ ሸፍናለህ። እሺ ተስማምተናል። ሰብስክራይብ እያደረጋችሁ እንግዲህ አፍላ ፍቅሮች የሚሆን የተናገረም አለ ያልተናገረም አለ። ገቢውን የተናገረም አለ ያልተናገረም አለ። ገቢ መናገር እንደዚህ ያስፈራል እንዴ ጋይስ? ገቢያችሁን ተናገሩት ብትባሉ አልተናገሩ። ለማንኛውም አንድ ሴትና አንድ ወር ተገኝቷል። እውነታውን የተናገረ 10 ምናምን እድሜ ነኝ ያለቻለች 50 ምናምን ገቢ ያለኝ ያለ ሰው አለ። ደስ ይላሉ ልጆቹ ምናምን ነገር። ቲኔጀሮች ሰብስበው እንግዲህ ግብዳ በጣም የሚታይ ፊልም ነው እየሰሩ ያሉት። ላይክ ዊዝን 2 days 3 days 700 800 ሺህ ምናምን ነገር ይታያል። 600 ሺህ ምናምን ሀቁ ነውና በጣም ነው የሚገርመኝ እሱ ፊልም። ባይዜ እማታዩት ካላችሁ ገብታችሁ ኪያ ቲዩብንም ሰብስክራይብ አድርጓት። በሌላ ቪዲዮ እስክንገናኝ ድረስ ፒስ